ናችሁ? ዛሬ የምናየው ጃቫስክሪፕት ፈንክሽንን ነው የምናየው። ፕሊስ ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ ሌሎች ሰዎች ጋር እንዲደርስ ጀስት ምንም የምትጎዱት ነገር ስለሌለ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ጃቫስክሪፕት ፈንክሽን እናያለን በዛሬው ሴሽናችን። ጃቫስክሪፕት ፈንክሽን ብለን የምንጠራው ምንድን ነው? ሪዩዜብል ኮድ፣ ለምሳሌ የሆነን ኮድ ሪፒቲሽን ያለበት ኮድ ሊሆን ይችላል። ያንን ኮድ ሪፒት አድርገን ከምንጽፍ ምን እናደርገዋለን? በሆነ ፈንክሽን ውስጥ እናስገባዋለን። ያንን ፈንክሽን አንድ ጽፈን ምን እናደርጋለን ማለት ነው? በየቦታው እየጠራን ኮል እያደረገን እንጠቀምበታለን። ፈንክሽን ብለን የምንጠራው ምንድን ነው? ሪዩዜብል ብሎክ ኦፍ ኮድ ዲዛይን ቱ ፐርፎርም ስፔሲፊክ ታስክ፣ የሆነን ስፔሲፊክ ታስክ ስፔሲፊክ ኢንሴንስ። ለምሳሌ አሁን የሆነ ካልኩሌተርን እየሰራን ቢሆን እና ያንን ካልኩሌተር እየሰራ ነው ጀስት ኢንታየር ፈንክሽኑ ወይም ይሄ ካልኩሌተር የሚሰራቸው ፈንክሽኖች ወይም ጀስት ካልኩሌተር ላይ ያሉት አፕሊኬሽኖች የመደመር፣ መቀነስ፣ ማባዛት ምናምን የምንላቸው ነገሮች በአንድ ፈንክሽን ውስጥ ከምናስገባ ምን እናደርጋለን? ሁሉንም የአደር ሊሆን ይችላል መልቲፕሊኬሽን፣ ዲቪዥን ምናምን የሚሉ ፈንክሽኖች ክሬት እናደርግና ከዛ ፈንክሽኑ ላይ ያንን ይሄ ካልኩሌተሩ ውስጥ ምን እያደረግን ኮል እያደረግን እንጠቀምበታለን። የሆነ የሚሰራው ለምሳሌ አደር የሚሰራው ቱ ዘ ፖይንት የሚሰራለን ያቺ መደመር 2 ወር 3 ቁጥር ሊሆን ይችላል። እነዛ ቁጥሮችን መደመር ነው የሚሰራው። መልቲፕሊኬሽን ፈንክሽን የሚሰራው ሁለቱ ቁጥሮች ወር ያንን ያስገባንለትን ቁጥር መልቲፕል ማድረግ ነው፣ ማባዛት ነው። አደሩ መልቲፕል ማድረግ አይችልም፣ ምክንያቱም ጀስት ያቺ የተሰጠችውን ታስክ ብቻ ነው የሚሰራው። ስለዚህ ኮዳችንን ሪዩዜብል ለማድረግ እና የሆነ ስፔሲፊክ ታስክን ለመስራት እንጠቀምበታለን ፈንክሽን። ፈንክሽን በፋንዳሜንታል ቢልዲንግ ብሎክ ነው ኢን ጃቫስክሪፕት። ኢኔብል ቤተር ኮድ ኦርጋናይዜሽን እንዲኖረን ሪዩዜቢሊቲ እና ሞጁላሪቲ እንዲኖር ያደርጋል። ይሄ ሪዩዜቢሊቲ ብለን የምንጠራው ምንድነው? ኮዱ አንዴ ከጻፍነው በኋላ በየቦታው ኮል እያደረግን መጠቀም እንችላለን። ኢኔብል ቤተር ኮድ ኦርጋናይዜሽን የሚለው ደግሞ የኮድ ሪዴቢሊቲ፣ ዋንስ ኮዳችን ከጻፍን በኋላ ሜቢ ሰውን ሪቫይዝ እንዲያደርግ ኦር ደግሞ ኮዳችንን ሪድ በሚያደርጉበት ሰዓት እንደውም በቀላሉ አንደርስታንድ ያደርጉታል። ሞጁላሪቲ ብለን የምንጠራው ደግሞ ምንድን ነው? ዋንስ የሆነ ኮምፕሌክስ የሆነ ፕሮብለም ወይም ይሄ ምንድን ነው ትልቅ ፕሮብለምን ምን የምናደርግበት ወይ ነው እያደረግን ብሬክዳውን እያደረግን ወደ ሰብታስክ የምናስገባበት ወይ ወይም ያንን ብሬክ እያደረግን ስሞለር ታስክ የምናደርግበትን ወይ ሞጁላሪቲ ብለን እንጠራዋለን። በመቀጠል ደግሞ ምንድነው ጃቫስክሪፕት ፈንክሽን እንዴት አድርገን ነው ዲፋይን የምናደርገው የሚለውን ነገር ስናይ በመጀመሪያ ምንድን ነው የሚያስፈልገው? ፈንክሽን ኪወርድ አለ። ፈንክሽን ኪወርድ እናያለን። ከዛ በኋላ የፈንክሽኑ ኔም፣ ፓራንታሲስ፣ ከርሊ ብረስ፣ ከዛ ደግሞ ኤክስኪዩት እንዲሆን የፈለግነውን ኮድ እንጽፋለን። ሌትስ እዚህ ጋር ፈንክሽን፣ ከዛ ፈንክሽን ኔም፣ ፈንክሽን ኔም ፓራንታሲስ፣ ከዛ ከርሊ ብረስ። እዚህ ጋር ደግሞ ምን እናደርጋለን ማለት ነው? ኮንሶል ዶት ሎግ ብለን ጀስት መስራት የፈለግነውን ኮድ እንጽፋለን ማለት ነው። ፈንክሽን በዲ ነው ይሄኛው። ስለዚህ ፈንክሽናችንን ዋንስ ይሄ ዲክላር ስናደርግ ምንድን ነው በመጀመሪያ ምን ያስፈልገናል? ፈንክሽን ኪወርድ ያስፈልገናል። ከዛ ፈንክሽን ኔሙ፣ ከፈንክሽን ኔም በኋላ ደግሞ እዚህ ጋር ምኖችን ፓስ ማድረግ እንችላለን? የተለያዩ ፓራሜትሮችን ፓስ ማድረግ እንችላለን። ፓራሜትር 1፣ ፓራሜትር 2 ፓስ ማድረግ እንችላለን። ከዛ ያንን ፓስ ያደረግንለትን ፓራሜትር ሌስ እዚህ ጋር ኮንካትኔት እናድርገው። እስቲ ኮንካትኔት እናድርገውና ፓራሜትር 1 ከዛ እዚህ ጋር ኮንካትኔት እናድርገው ፓራሜትር 2። ስለዚህ እነዚህን ይሄ ፓስ ያደረግነውን ፓራሜትር መጨረሻ ላይ ምን አድርገን መጠቀም እንችላለን? ፈንክሽኑ ኮል ስናደርግ ምን እናደርግለታለን? ፓስ እናደርግለታለን። ለምሳሌ ኮንሶል ዶት ሎግ ለምን ጀስት ፈንክሽን ኔሙን ኮል አድርገን ስንጠራው ምንድነው ሁለት እንትኖች ናቸው የሚፈልገው። እዚህ ጋር ሁለት አርጊውመንት ነው፣ ምክንያቱም ፈንክሽኑ ሁለት ፓራሜትር ነው የሚቀበለው። ስለዚህ የመጀመሪያው አርጊውመንት ምን እናድርግ? ሌትስ ሴይ 1 ከዛ 2 እነዚህን እንትኖች ከሰጠነው በኋላ
አርጊመንቶች ከሰጠነው በኋላ ኮዱ ምን ያደርገዋል? ኤክስኪዩት ያደርጋል። ስለዚህ ፈንክሽን ዲክሌር ስናደርግ በመጀመሪያ ፈንክሽን ኪወርድ ከዛ የፈንክሽኑ ኔም እንሰጠዋለን። የፈንክሽኑን ኔም ከሰጠነው በኋላ በመቀጠል ደግሞ ምንድነው የፈንክሽኑን ኔም ከሰጠነው በኋላ በመቀጠል የፈንክሽኑን ኔም ከሰጠነው በኋላ ፓራንታሲስ እንከፍታለን። ፓራንታሲስ ውስጥ አርጊመንት እንትን ፓራሜተር ሊኖርም ላይኖርም ይችላል። ከዛ ፓራሜተር ካለው ፈንክሽኑ ኮል በምናደርግበት ሰዓት ስንጠራው ምንድነው ያንን ፓራሜተር ፓስ እናደርግለታለን ማለት ነው። ፈንክሽንን ዲክለር ስናደርግ በእንደዚህ አይነት ወይ ዲክለር ማድረግ እንችላለን። በመቀጠል ደግሞ ምንድነው የፓራሜተር እና የአርጊመንት ልዩነት ደግሞ ፓራሜተር ብለን የምንጠራው ምንድነው አክሴፕት የሚያደርግ ከዩዘሩን አክሴፕት የሚያደርገው ኢንፑት ቫሊዩዎችን ምን ብለን እንጠራቸዋለን? ፓራሜተር ብለን እንጠራቸዋለን። ኤግዛክት ቫሊዩ ደግሞ ይሄ ፈንክሽኑ ኮል ስናደርግ ፓስ የምናደርገው ነገር ደግሞ ምንድነው አርጊመንት ብለን እንጠራዋለን። ይሄ አክቹዋል ቫሊዩ ሪሲቭ ሲያደርግ ፈንክሽኑ ኢንቮክ ኦር ኮል በምናደርግበት ሰዓት ላይ ምንድነው ማለት ነው ይሄኛው አርጊመንት ብለን እንጠራዋለን። እና ፈንክሽኑ ደግሞ ኤክስኪዩት የሚሆነው መቼ ነው? ዋንስ ኮል ስናደርገው ወይም ኢንቮክ ስናደርገው ፈንክሽንን ኤክስኪዩት ማድረግ ይጀምራል። በመቀጠል ፈንክሽን ያው ሪተርን ቫሊዩ አለው። ሪተርን ቫሊዩ ብለን የምንጠራው ምንድነው ዋንስ ኦፕሽናል ነው። ፈንክሽኑ ከጻፍነው በኋላ ሜይቢ ሌላ ቦታ ላይ ኮል አርግተን መጠቀም ብንፈልግ፣ ስለዚህ ሌላ ቦታ ላይ ኮል አርግተን መጠቀም ስንፈልግ ምን እናደርገዋለን? ቫሊዩም እንዲያደርግልን እንዲመልስልን እናደርጋለን። ከዛ ቫሊዩም ከመለሰልን በኋላ ሌላኛው ፈንክሽን ላይ ኮል አርግተን መጠቀም እንችላለን። ፈንክሽን ታይፖቹ ሶስት ናቸው። ይሄ ኔምድ ፈንክሽን የምንለው አለ፣ አኖኒመስ ፈንክሽን እና አሮ ፈንክሽን የሚባሉ ሶስት የፈንክሽን አይነቶች አሉ። ሌሳ እዚህ ጋር ኔምድ ፈንክሽን የምንለው ምንድነው? ኔምድ ፈንክሽን የምንለው በመጀመሪያ ምንድነው ፈንክሽን ኪወርድ እናስገባለን። ፈንክሽን ኪወርድ አለ ዲክሌር ስናደርገው፣ ከዛ ፈንክሽን ኔም አለ፣ ከዛ የፈንክሽኑን ኔም እዚህ ጋር ፈንክሽን ኔም፣ ከዛ በኋላ ምን እናደርጋለን እዚህ ጋር የፈንክሽኑ ኔም ፓራንታሲስ እንከፍታለን። ፓራንታሲስ ከከፈትን በኋላ ኮዳችንን የፈንክሽኑ በዲ በካርሊ በረስ አርግተን እንከፍታለን ማለት ነው። ይሄኛው ምንድነው ኔምድ ፈንክሽን ብለን እንጠራዋለን። አኖኒመስ ፈንክሽን ብለን የምንጠራው ደግሞ ዊዛውት ኔም፣ ይሄኛው ፈንክሽን አለ ፈንክሽን ኪወርድ እንጠቀምና የፈንክሽኑ ኔም አያስፈልገውም። ሌት እዚህ ጋር አደር ከዛ ፈንክሽን ቀጥታ ፈንክሽን ከዛ ቫሊዩ ዋን ቢ በለዚህ አይነት ወይ ስንጽፍ ደግሞ ይሄኛው ምንድነው አኖኒመስ ፈንክሽን ብለን እንጠራዋለን። አሮ ፈንክሽን ደግሞ ይሄ ከኢክማ ስክሪፕት ኤስ6 የሚባለው ከኢክማ ስክሪፕት ኢንትሮዲውስ ከተደረገ በኋላ ከ2016 አይ ቲንክ ከ2016 ወዲህ ጃቫስክሪፕት ላይ አድ የተደረገ የፈንክሽን ታይፕ ነው። ይሄኛው ምንድነው በአብዛኛው ሪያክት ላይ ይሄኛው የምንጠቀመው አሮ ፈንክሽን ላይ ሪያክት ኔቲቭ ላይ ምናምን አሮ ፈንክሽንን በደንብ ነው የምንጠቀመው። ስለዚህ ይሄኛው እንዴት ነው ክሬት የሚደረገው ስልህ ኮንስታንት አድ ከዛ ኤ ኮማ ቢ በእንደዚህ አይነት ወይ ይሄኛው ምን ማድረግ እንችላለን ዲክሌር ማድረግ እንችላለን። ስለዚህ ያው ይሄኛው ችግር የለውም ኮድ እየጻፍን ስለምናየው ጀስት ያን ያህል እንትን አይደለም፣ እንዴት ዲክለር እንደሚደረግ ለማሳየት ነው እንጂ ኢንታየር ኮዱን እየጻፍኩ አሳየዋቸዋለሁ። በመጨረሻ ደግሞ ኮድ ሪዩዜቢሊቲ፣ ይሄ የፈንክሽን ቤኔፊት ኮድ ሪዩዜቢሊቲ አቮይዲንግ ሪፒትድ ሴም ኮዶችን አቮይድ ለማድረግ የመልቲፕል ሎኬሽን ላይ በተለያዩ ሎኬሽኖች ላይ ወይም በተለያዩ ቦታዎች ላይ ስፔስ ላይ ኮድን ሪፒት እንዳያደርግ ያደርግልናል። በመቀጠል ደግሞ ሞጁላሪቲ ብሬክዳውን ኮምፕሌክስ ፕሮብለም ኢንቱ ስሞለር ኤንድ ማኔጀብል ዩኒት፣ የሆነ ትልቅ ኮምፕሌክስ የሆነ ፕሮጀክትን ኦር ፕሮብለምን ምን ያደርግልናል ስሞለር እና ማኔጀብል ዩኒት ወደሆነ ሌቭል ምን ያደርገዋል ብሬክ ያደርገዋል። ይሄ ሞጁላሪቲ ማለታችን ኦርጋናይዜሽን ማለት ደግሞ ኢምፕሩቭ ኮድ ሪዳቢሊቲ ኤንድ ሜንቴናቢሊቲ የሚለውን ይሄኛውን ያገለየ ወይም ቤኔፊቱ ዩዙ አድቫንቴጁ ፈንክሽን መጠቀም አድቫንቴጅ እነዚህን አድቫንቴጅ አሉት ማለት ነው። እነዚህን አንዴ እንትን ልበልና እዚህ ጋር ላምጣቸው። እዚህ ጋር ካመጣናቸው በኋላ ጂኤስ ፈንክሽን በሚለው አሁን ምን እናደርጋለን ፈንክሽኖችን ክሬት እያደረግን አሁን ሁለት I want to
ቢ ክሬት ፈንክሽን ምን የሚያደርግ ፈንክሽን ክሬት ዛት will take two number and return sum their sum የሁለት ቁጥሮችን ይደምርና ከዛ ያንን የተቀበላቸው ቁጥሮችን ሰማቸውን ምን ያደርግልናል? ሪተርን ያደርግልናል። ፈንክሽን ሰም ከዛ ኤቢ ይቀበላል። ከዛ በኋላ ምንድነው እዚህ ጋር የሚያደርገው? አሁን እነዚህ ሁለቱ ነምበሮች የተቀበላቸውን ቫልዩዎች ከዩዘር የተቀበላቸውን ቫልዩዎች ይሄኛው ምንድነው ጀስት የተወሰነ ቫሊዴሽን ለመስራት አይነት ነገር ነው። ታይፑን ቼክ ያደርጋል። ነምበር ናቸው ወይስ አይደሉም የሚለውን ነገር ቼክ ያደርጋል። ነምበር ከሆኑ እነዚህ ሁለቱ ቁጥሮችን ሰሙ ሪተርን ያደርግልናል። ካልሆኑ ደግሞ ምንድነው የሚያደርገው? ይሄኛው ኢረር ስሮ ያደርግልናል ማለት ነው። ቦዝ ነምበርስ መስት ቢ ምንድነው ነምበር መሆን አለባቸው የሚለውን ኮንሶል ላይ እስቲ ጋር ኮንሶል ዶት ሎግ ቦዝ ነምበር መስት ቢ ቦዝ አርጊውመንት ነምበር ሳይሆን አርጊውመንት ቦዝ አርጊውመንትስ መስት ቢ ነምበር መሆን አለባቸው ይለናል ማለት ነው። ሌሴስ የኛውን ረን አርግተን እንየው። ረን ስናደርገው ጃቫስክሪፕቱ ፈንክሽኑን ኮል አላደረግነውም። እዚህ ጋር ኮንሶል ዶት ሎግ ምንድነው እዚህ ጋር ሰምን ከዛ ፓስ ማድረግ የፈለግነው አርጊውመንት ስንት ነው? ስለዚህ 13 ነው ማለት ነው። እኛ አሁን ኤክስፔክት የምናደርገው ኢንስፔክት 13 ነው። እኛ ኤክስፔክት የምናደርገው 13 ይመስለናል እዚህ ጋር። በመቀጠል ደግሞ ምንድነው ይሄኛውን ቁጥር እስቲ ስትሪንግ ፓስ እናድርግለት። 5 ምንድነው እንትን የሚያደርግልን ፓስ የሚመልስልን? ያው እዚህ ጋር ቦዝ ነምበር መስት ቢ አርጊውመንት ነምበር፣ ሁለቱ አርጊውመንቶች ምን መሆን አለባቸው? ነምበር መሆን አለባቸው ይለናል ማለት ነው። ቫሊዴሽኑ በእንደዚህ አይነት ወይ ይሰራዋል ማለት ነው። ስለዚህ ፈንክሽንን በእንደዚህ አይነት ሁኔታ ምን ማድረግ እንችላለን? ፈንክሽን በእንደዚህ አይነት ሁኔታ ክሪኤት ማድረግ እንችላለን። ደግሞ ምንድነው እንደዚሁ ፈንክሽን ላይ ደግሞ አንድ ትንሽ የሆነ ፈን የሚያደርግ ጀስት ሮስት የሚያደርግ ፈንክሽን ዩዘሩ ምንድነው ዋንስ ስሙን ካስገባለት በኋላ ሮስት ያደርገዋል ማለት ነው። አይ ዋንት ቱ ቢ ክሬት ኤ ፈንክሽን ዛት ቴክ input user input from the user name and return ምንድነው የሚያደርገው እዚህ ጋር roast by using the user input name ምንድነው እዚህ ጋር የዩዘሩን ፈንክሽን ዩዘሩ ላይ ዩዘር ምንድነው የሚሰጠው ሮስት የሚል ከዛ የዩዘሩን ኔም ይቀበላል። የዩዘሩን ኔም ከተቀበለ በኋላ if check user name string ከዛ ደግሞ ስትሪንግ ከሆነ ምን ያደርግለታል? ኔም መስት ቢ ካልሆነ ኔም መስት ቢ ስትሪንግ የሚለውን ያወጣል። በመቀጠል ደግሞ ሪል የዩዘሩ ያስገባው ኔም ደግሞ ሪተርን ሮስት ሜሴጅን ምን ያደርግልናል? አሁን እዚህ ጋር እንትን ያደርግልናል ኮንሶል ላይ ሪተርን ያደርግልናል ማለት ነው። እዚህ ጋር ሌትስ ሴይ ኮንሶል ዶት ሎግ
ኮንሶል ዶት ሎግ ማንን ሮስትን እንጥረው። ከዛ ማንን እንስጠው እዚህ ጋር ኔም አበበ። ስለዚህ አሁን እዚህ ጋር ምን ብሎ ነው የሚያመጣልን? ሄሎ ዌልካም ቱ አወር ዌብሳይት የሚለውን ያወጣልናል ማለት ነው። ይሄኛው ኮሜንት አውት እናድርገው። ሴቭ ካደረግነው በኋላ እዚህ ጋር መተን ቼክ ስናደርገው ምንድን ነው ሄሎ አበባ ዌልካም ቱ አወር ዌብሳይት የሚለውን ያወጣልናል። እዚህ ጋር ደግሞ ምንድን ነው ሌላው ምን ማለት ይችላል? እዚህ ጋር ኢቨን ዩር shadow runs away from you። ከዛ የሆነ ኢሞጂ ፈን የሚያደርግ ኢሞጂ እንጠቀም። ፈን የሚያደርግ ኢሞጂ እንጠቀም። ስለዚህ ይሄኛው ምንድነው ኮንሶል ላይ ይሄኛው ምን ብሎ ይወጣልናል ማለት ነው? ሄሎ አበበ። ስለዚህ እንደዚህ አይነት ወይ ፈንክሽኖችን ምን ማድረግ እንችላለን? ክሪት ማድረግ እንችላለን። ሌላ ደግሞ ምንድነው ሌላ ፈንክሽን ደግሞ ምን ሌላ ፈንክሽን እንደዚህ አይነት ማጂክ ነምበር ጀነሬት የሚያደርገን ፈንክሽን እንስራ። ለምሳሌ ይሄ ማትስ ፍሎር ፈንክሽን ምናምን እየተጠቀመ ቼክ የሚያደርግ አንድ ማጂክ ነምበር ጀነሬት የሚያደርግ ፈንክሽን እንስራ። እዚህ ጋር ማጂክ ነምበር ጀነሬተር ፈንክሽን እዚህ ጋር የፈንክሽኑ ኔም ማጂክ ነምበር ከዛም ማጂክ ነምበር ኮንስት ነም ኢኳልስ ቱ ማትስ ዶት ፍሎር ከዛ እዚህ ጋር ማትስ ዶት ራንደም ነምበር ከአንድ እስከ መቶ ባለው ከዛ ኢፍ ቼክ ነምበር ያስገባነው ነበር እንትን ነው ምንድነው የሚባለው ይሄ ቁጥር ነው አይደለም የሚለውን ቼክ ያደርጋል። እንዘን ያንን ቼክ ካደረገ በኋላ ምን ያደርግልናል ማለት ነው? ዩር ማጂክ ነምበር ኢዝ ብሎ ሪተርን እንዲያደርግ ያደርግልናል ማለት ነው። ይሄኛው ኮንሶል ሎግ ላይ ስናደርገው ምንድነው ራንደምሊ ነምበሩ ጀነሬት ይሆናል። ከሶስት ነው ዩር ማጂክ ነምበር ኢዝ 3። አሁንም እዚህ ጋር ሪፍሬሽ ብናደርገው ምንድነው ቁጥሩ ይለያል፣ ምክንያቱም ራንደም ቁጥር ስለሆነ 63 ዩር ማጂክ ነምበር። አሁንም ሪፍሬሽ ስናደርገው ነምበሩ ምንድነው በየጊዜው ራሱን ይቀያየራል ሪፍሬሽ ባደረግነው ቁጥር፣ ምክንያቱም ራንደም ቁጥር ነው የሚሰጠን። እዚህ ጋር እንዳየነው ራንደም ቁጥር ይሰጠናል። ስለዚህ እንደዚህ አይነት ወይ ፈንክሽን ፕራክቲስ ማድረግ ትችላላችሁ። አመሰግናለሁ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ በማድረጋችሁን አትርሱ። ወዳችኋለሁ። ቴሌግራም ግሩፔን መቀላቀል ትችላላችሁ። ቴሌግራም ቻናል አለን። የተለያዩ አሁን የሰራሁት ኮድ እዛ ላይ አክሰስ ማድረግ ትችላላችሁ። ይመቻችሁ።